ሰላም ጋይስ እንዴት ናችሁ? እንግዲህ የዩቲዩብ ቪዲዮ መስራቱ እንደቀጠለ ነው ማለት ነው። እንግዲህ ዛሬ ደግሞ ማለት ነው እኔ በህይወቴ ከገጠሙኝ 5 ፈተናዎች እና እንዴት ማለፍ እንደቻልኩና ለማለፍ እየሞከርኩ እንዳለው ነው የምነግራችሁ ማለት ነው። እንግዲህ በተለይ ደግሞ ከተማ እየኖራችሁ በቃ ማለት ሳታስቡት ህይወታችሁን በተደጋጋሚ ለአመታት እዛው የምታገኙበት በጣም አደገኛና መጥፎ የሆነ የህይወት ልምድ ወይም ተሞክሮ ላይ ብዙዎቻችን እንገኛለን ማለት ነው። እኔ እንግዲህ መጀመሪያ አዲስ አበባ ስመጣ ካሰብኩት ማለት ነው በቃ ለተወሰነ አመታት ባልሞላ ጊዜ ውስጥ ተቀጥሬ እንግዲህ ለምፈልገው አላማ ተቀጥሬ ከሰራሁ በኋላ እንግዲህ ቀጥታ ወደምፈልገው ስራ ወይም የምፈልገውን ማድረግ እችላለሁ ብዬ ነበር ያሰብኩት። ተቀጥራችሁ መቼም አታሳኩትም። የምር ማለት ከስንት አንድ ነው ሰው ተቀጥሮ ለአመት ምናምን 2 አመት ብቻ ሰርቼ የራሴን ምናምን አይደለም። ተቀጥራችሁ ባገኛችሁበት በማለት በጀመራችሁበት ወቅት ነው ወደምትፈልጉት አላማ መንገድ መጀመር ያለባችሁ። ካልሆነ ግን አመት ሰርቼ የሆነ ነገር የመጨረሻ እንኳን አይደለም ተቀጥራችሁ አመት ሰርታችሁ ወደምትፈልጉት አላማ ለመግባት ተቀጥራችሁ አመት ከ6 ወር ወይም 2 አመት ሞልቷችሁ ቤተሰብ ልትጠይቁ ብትነሱ ማለት ነው ወይ ተበድራችሁ ወይ እቁብ ገብታችሁ ነው የምትከዱ እንጂ ተቀጥራችሁ ባገኛችሁት ደሞዝ ቤተሰብ ጋር ደርሳችሁ ጠይቃችሁ ለቤተሰብ ምናምን ሌላ ነገር ለቤተሰብ የሆነ ስጦታ ምናምን አይደለም። ለምትሄዱበትና ለምትመጡበት አይችልም ደሞዛችሁ አዲስ አበባ እየኖራችሁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ለምትፈልጉት ነገር ተቀጥራችሁ ስራ በጀመራችሁበት እያንዳንዱ እርምጃ ለምታቅዱት ነገር እርምጃ መጀመር አለባችሁ። ለምሳሌ ቲክታከር መሆን ከፈለጋችሁ ስራ ቦታ ላይ የምታችሁ ለምን ሽንት ቤት ውስጥ አትቀርጹትም? ምክንያቱም ምቹ ጊዜ ለምሳሌ ቀን ስራ ትውላላችሁ ማታ ቤት ስትከዱ ደግሞ መቼም ተከራይታችሁ ነዋሪ ነው የምትሆኑ ብዙዎቻችን ተከራይተን ነዋሪ ነው እና ስለዚህ ከጎን ደግሞ ማታ ሌላ ሰው ይኖራል ስቀርጽ ሰው ምን ይለኛል ምናምን ስለዚህ የሚባል ነገር የለም አባቴ። ስራ ቦታ ሆኜ ሀሳብ ከመጣልኝ ለምን ሽንት ቤት ወይም በቃ አንዳንድ ቲክታከሮችን ሰምታችሁ ከሆነ ለምሳሌ በምን አይነት ሁኔታ ውስጥ እንዳለፉ አንድ ቲክታከር ታዋቂ ቲክታከር ምን ሲል ሰማሁት ባንክ ቤት ሰራተኛ ሆኖ እንግዲህ ቲክታክ እየሰራ ማለት ነው። ባንክ ቤት ውስጥ መስራት አልችልም። ሁሉም ሰው አለ በቃ አማራጭ ሳጣ ከባንኩ አካባቢ አንድ የሚቆፈር ቱቦ ነበርና ቱቦ ደግሞ ሲሲ እየተቀበረበት ይሄ ትላልቅ የቆሻሻ መተላለፊያ ቱቦ እና ገና አዲስ እየተገጠመ ስለነበር እዛ ውስጥ ገብቼ ቪዲዮ ሰርቻለሁ ሲል ሰምቼዋለሁ። አያችሁት? እንግዲህ የባንክ ሰራተኛ ሆኖ ግን ለሚፈልገው ዓላማ ምን ያክል ዋጋ መክፈል እንዳለበት አውቆ ዛሬ እንኳን የራሱን ህይወት አይደለም የቤተሰቡን ህይወት ቀይሮ እንዳለ ማናችንም ማመን እንችላለን ማለት ነው። ስለዚህ ሁለተኛ ደግሞ ማድረግ ያለባችሁ ለሰው በቃ ማለት ሰርታችሁ ማሳየት እንጂ በደቦ የሚሳካ ህልም የለም። ማለት አሁን ለምሳሌ አንዳንዱ እንስራ ምናምን ስትሉት ሆይ 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 አብሮ ያወራችኋል። አንድ ቀን እስቲ እዚህ ቦታ ሄደን እንቀረጽ እንገናኝ ብትሉት አይሆንም። ስለዚህ ምን ልላችሁ ፈልጌ ነው በደቦ የሚሳካ ህልም የለም። መጀመሪያ እናንተ ጀምሩት ከዛ በኋላ ግን የተለያየ ሰው በራሱ ጊዜ የጀመራችሁት ስራ ወደ እናንተ ህይወት ሰው ሲያመጣ ታዩታላችሁ። ያኔ እናንተ ከሚመስላችሁና ከሚጥማችሁ ሰው ጋር መቀጠል ወይም መጀመር ትችላላችሁ እንጂ መጀመሪያ ለምን እንዲህ አንጀምርም ምናምን የሚባል በደቦ የሚሳካ ህልምም ራዕይ የለም። ስለዚህ መጀመሪያ ራሳችሁን ብቻ አጠንክሩና ወደ መንገዳችሁ ጀምሩ ማለት ነው። ሶስተኛ የምነግራችሁ ነገር ማለት ነው ያለንን ነገር ማለት የተለየ ውድ ነገር እጃችን ላይ ሊኖር አይገባም። እኔ በቃ እስከዛሬ ከቆየሁበት እንግዲህ ማለት ስክሪን ስልክ ከያዝኩ አመታት አልፈዋል። ግን ስልክ አይረባም የሚል ሰበብ 3 አመት ሙሉ እንዴት 3 አመት አንድ ሰበብ ያቀርባል ሰው። ስለዚህ የያዛችሁት ስልክ በቻላችሁት ኤሪያ በቻላችሁት ብቻ በቻላችሁት ስክሪኑን በሶፍት ሳይቀር አጽድታችሁ ቪዲዮ ቅረጹ። በቃ የምር ምንም በቃ የሚመጣ ስልህ ሰው ምን ይለኛል የሚባል ነገር ተውት። እስኪ አስቡት 5 አመት ተመሳሳይ ላይፍ መኖር ራሱ እጅ አይልም። በጣም ይሄ ጫው ሲበዛ ይመራል ነው አይባል። 5 አመት ተመሳሳይ ላይፍ እንኳን እኮ ከቤተሰብ ጋር ምናምን አዲስ አበባ ደግሞ በተለይ አሁን እኮ ሻል ያለ ካፌ እኮ እንደው እስኪ የሆነ ነገር መጠቀም ፈልጋችሁ የዋጋ ዝርዝር ሜኑ ማየት ግን ምን ያክል እንደሚከብድ ያስባችሁታል? ምግብ ቤት ወይም ካፌ ገብታችሁ ሜኑ አሳቢ ማለት እኮ ምን ያክል ኢኮኖሚካሊ መሳቀቅ እንዳለ ነው የሚያሳያችሁ አይደለ? ሜኑ ከማየትና እስኪ የተሻለ ነገር ብለው እንደማንዘዝ ኮንፊደንሱን እስኪ ያስቡት። ስለዚህ የተሻለ ፈልጋችሁ እንደው ከጓደኛ አሁን እኮ ጓደኛ ለማግኘት ራሱ ያሳቃል አይደል ከተማ ላይ። ስለዚህ ተቀጥራችሁ አትስሩት። ማንም ሰው በተለይ ስራ ፈላጊ እንደመሆናችን ጀማሪ እንደመሆኑ መጠን ተቀጥሮ መስራት ግዴታ አማራጭ ነው። ብድግ ብሎ ነጋዴ የሚሆን ሰው የለም፣ ብድግ ብሎ ሀብታም የሚሆን ሰው የለም። ግን በተቀጠራችሁበት ቅጽበት በቃ ኮንቴንት ሰው ሲጀምር እንጂ መጀመሪያ ኮንቴንት መርጦ የገባ ሰው የለም። በነገራችን ላይ አይታችሁት ከሆነ አንዱን ይዛል፣ አንዱን ይለቃል። አንደኛው ተመቸው ላይ
ይቀጥላል ማለት። ስለዚህ ኮንቴንት የሚገኘው በቃ ስትጀምሩ በራሱ ጊዜ ሂደቱ ምን ይመቻል የሚለውን የምታው ስትጀምሩ። ስለዚህ ሰበብ አትደርድሩ። ብዙውን ጊዜ ሰበብ ላይ ነው። አትፍሩ፣ ጀምሩ ማለት እፈልጋለሁ። ይመቻችሁ። ሰብስክራይብ አድርጉ።